ነጩ ጋውን የፈውስ የተስፋና የህይወት አድን ተልእኮ ታላቅ ምልክት ሲሆን በዓለም ዙሪያ በሚሊዮን የሚቆጠሩ ሐኪሞች ይህንን ልብስ ለብሰው የሰው ልጆችን ህመም ለማስታገስና ህይወትን ለመታደግ ታላቅ የሆነን ቃለ መሐላ ይፈጽማሉ። ነገር ግን ከዚህ የተቀደሰ ተልእኮ ጀርባ ብዙ ጊዜ የማይነገርለት የማይዘመርለት የራሳቸው መብት የደህንነትና የሙያ ክብርን የተመለከተ ታላቅ የሆነ ትግል አለ። በኢትዮጵያ እንደምናየው የሐኪሞች የደሞዝ ጥያቄና የሥራ ማቆም አድማ አልፎ ተርፎም የማንነት ጥቃት ስጋት የዚህ ውስብስብ እውነታ አንድ ገጽታ ነው። ዛሬ ከሀገራችን ድንበር ባሻገር ዞር እያልን ከአፍሪካ ውጭ ባሉ ሀገራት የሐኪሞች ተመሳሳይ ትግሎችና የመንግስታት ምላሾች ምን ይመስሉ እንደነበር አጠር አድርገን የምንቃኝ ይሆናል። ቪዲዮውን ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን ቆዩ። ታዲያ ይህ የሐኪሞች ጉዳይ በሀገራችን ኢትዮጵያ የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሄ ይስጥበት በማለት የኢትዮጵያ ሕክምና ማህበር የማንቂያ ደወል አሰምቷል። ማህበሩ ሐኪሞች ለረጅም ጊዜ ሲያነሷቸው የቆዩት የደሞዝ ማነስ፣ የጥቅማ ጥቅም እጦትና የሥራ ቦታ ደህንነት ጥያቄዎች ፍጹም ተገቢ መሆናቸውን አምኖ ለባለድርሻ አካላት ደጋግሞ ማቅረቡን ገልጿል። ሆኖም ዛሬ ላይ የጤና አገልግሎት በከፊሉ እየተስተጓጎለ የመማር ማስተማር ሂደትን ፈተና ላይ በመውደቅ ላይ ሆኖ እየተስተዋለ ይገኛል። ከዚህም በላይ ማህበሩ ሐኪሞችና የጤና ባለሙያዎች ከዚህ ሁኔታ ጋር ተያይዞ ለእስር እየተዳረጉ መሆኑን በመግለጽ በአስቸኳይ እንዲፈቱና ወደ ስራ ገበታቸው እንዲመለሱ ጥሪ በማቅረብ ላይ ይገኛል። ታዲያ ይህ የኢትዮጵያ ሐኪሞች ጩኸትና የመንግስት ምላሽ በዓለም መድረክ ላይ ሲታይ የመጀመሪያውም የመጨረሻውም አይደለም። ምናልባትም የኢትዮጵያ እጅጉን የተጎዳና የወረደ የክፍያ መጠን ሆኖ እናገኘዋለን። ታዲያ በበለጸጉትና የዲሞክራሲ ተምሳሌት ናቸው በሚባሉ ሀገራት እንኳን የሐኪሞችና የመንግስታት ፍጥጫ የተለመደ አንዳንዴም መራራ የሆነ ገጽታ ያለው ነው። ወደ ዩናይትድ ኪንግደም ስናመራ የሚከተለውን እውነት እናገኛለን። በዩናይትድ ኪንግደም ዝነኛው ብሔራዊ የጤና አገልግሎት ለዓመታት የሐኪሞች የሥራ ማቆሚያ አድማ ማዕከል ሆኖ ነበር። በተለይም ጁኒየር ሐኪሞች፣ ከፍተኛ ልምድ የሌላቸው ወጣት የጤና ባለሙያዎች ለበርካታ ዓመታት የደሞዛቸው የመግዛት አቅም በዋጋ ግሽበት ክፉኛ በመሸርሸሩ ከ25 እስከ 30% የሚደርስ የደሞዝ ጭማሪ ጠይቀው ነበር። ምክንያቶቹም ከደሞዝ በተጨማሪ እጅግ ከባድ የሥራ ጫና፣ ረጅም የሥራ ሰዓት፣ የሰው ኃይል እጥረትና የሥራ አካባቢ መበላሸት የአድማው ዋነኛ መንስኤዎች ነበሩ። እነዚህ ሐኪሞች ደክመናል፣ ተቃጥለናል፣ ዋጋችን አልተጠበቀም የሚል የጋራ ስሜት ያላቸው ነበሩ። ታዲያ ይህ ስሜት አሁንም በኢትዮጵያ አድማስ ላይ ካንዣበበ ዘውተርተር ብሏል። ታዲያ የዩናይትድ ኪንግደም መንግስት ችግሩን በአብዛኛው በድርድር ለመፍታት ቢሞክርም ሂደቱ እጅግ ረጅምና አድካሚ ነበር። መንግስት የአድማውን ተጽዕኖ ለመቀነስ ዝቅተኛ የአገልግሎት ደረጃ ህግ ወይም ሚኒመም ሰርቪስ ሌቭልስ የመሳሰሉ ህጎችን ለማውጣት ሞክሮ ነበር። ይህም አድማ በሚኖርበት ጊዜ እንኳን የተወሰኑ ወሳኝ አገልግሎቶች እንዳይቋረጡ ለማድረግ በማሰብ ነበር። ታዲያ ምንም እንኳን እገታ ወይም የጅምላ እስር ባይኖርም የአድማው ተጽዕኖ በታካሚዎች ቀጠሮ መሰረዝና በቀዶ ጥገና መዘግየት ላይ ከፍተኛ ጉዳት ያስከተለ ነበር። የሚገርመው በዩናይትድ ኪንግደም ትግሉ አሁን ድረስ ሙሉ በሙሉ መፍትሄ አለማግኘቱ ነው። ታዲያ በጠንካራ የዲሞክራሲ ተቋማትና የህግ የበላይነት በሰፈነባቸው ሀገራት እንኳን የሐኪሞች መሰረታዊ ጥያቄዎች ምላሽ ሳያገኙ ሲቀሩ የጤና ስርዓቱን እስከ ማናጋት የሚደርስ ቀውስ ሊፈጠር እንደሚችል ፍንትው አድርጎ የሚያሳይ ነው። ታዲያ እዚህ ጋር ልብ መባል ያለበት ነገር የሁለቱን ሀገራት ሐኪሞች ደሞዝ ለማወዳደር ሳይሆን ሁለቱም በሀገራቸው ኮንቴክስት ያላቸው የክፍያ መጠን የወረደ መሆኑና ይህም ለአድማ እንዳበቃቸውና ሐኪሞቹ ትክክለኛና ምክንያታዊ መሆናቸውን ፍንትው አድርጎ የሚያሳይ ነው። አሁን ደግሞ ከዩናይትድ ኪንግደም ወጥተን በቴክኖሎጂና በስርዓት ወደምትታወቀው ደቡብ ኮሪያ ስንሄድ ሁኔታው የተለየ ቢመስልም የሐኪሞች ትግል ግን ተመሳሳይ ገጽታ ያለው ሆኖ እናገኘዋለን። ምክንያቱም በ2024 መጀመሪያ ላይ በሺዎች የሚቆጠሩ የደቡብ ኮሪያ ወጣት ሐኪሞች ትሬኒ ዶክተርስ መንግስት የሕክምና ትምህርት ቤት መቀመጫዎችን ቁጥር በከፍተኛ ሁኔታ ለመጨመር ያቀደውን እቅድ በመቃወም ከስራ ገበታቸው ለቀው ነበር። ሐኪሞቹ ይህ እርምጃ የሕክምና አገልግሎት ጥራትን እንደሚቀንስና በሐኪሞች መካከል አላስፈላጊ ውድድር እንደሚፈጥር ስጋታቸውን ገልጸው ነበር። ልብ ይበሉ፣ ይህ ነገር በቀላሉ ከታለፈ ነገ ጠዋት የእነሱም የደሞዝ ጥያቄ ጉዳይ መነሳቱ የማይቀር ነው። ታዲያ የደቡብ ኮሪያ መንግስት እጅግ ጠንካራ የሆነ አቋም ወስዶ ነበር። አድማውን የህዝብን ጤና አደጋ ላይ የሚጥል ህገወጥ ድርጊት ሲል አውግዞ ነበር። ወደ ስራ የማይመለሱ ሐኪሞችን የሕክምና ፍቃድ እስከ መሰረዝና በህግ እስከ መጠየቅ የሚደርሱ እርምጃዎችን እንደሚወስድ አስጠንቅቆ ነበር። ታዲያ በሺዎች የሚቆጠሩ ሐኪሞች የፈቃድ መታገድ ሂደቶችም ተጀምሮባቸዋል። ይህ በኢትዮጵያ እንደሚስተዋለው እገታ ባይሆንም የመንግስታትን የኃይል እርምጃና የሙያ ነጻነትን የመገደብ ሙከራ በግልጽ የሚያሳይ ነው። እንግዲህ በደቡብ ኮሪያ በሺዎች የሚቆጠሩ ወጣት ሐኪሞች መንግስት የሕክምና ትምህርት ቤት መቀመጫዎችን ቁጥር በከፍተኛ ሁኔታ በአመት በ2000 ለመጨመር ያቀደውን በመቃወም ከስራ ገበታቸው በጅምላ ለቀዋል። ምክንያቱም ሐኪሞቹ የመንግስቱ እቅድ የሕክምና አገልግሎት ጥራትን እንደሚቀንስ፣ በልዩ ሙያ ዘርፎች እንደ ቀዶ ጥገና፣ የህፃናት ሕክምና ያሉትን ችግሮች እንደማይፈታ፣ ይልቁንም አላስፈላጊ ውድድር እንደሚፈጥርና አሁን ያለውን የደሞዝ አከፋፈል ስርዓት እንደሚያዛባ ይከራከራሉ። በጥቅሉ መሰረታዊ የሥራ ሁኔታዎችና የህግ ጥበቃ ሳይሻሻል ቁጥር ብቻ መጨመር መፍትሄ አይደለም ባይ ናቸው። ታዲያ ወደ ኢትዮጵያ ስንመለስ የኢትዮጵያ ሕክምና ማህበር መግለጫ የዩናይትድ ኪንግደምን የድርድር ውስብስብነትና የደቡብ ኮሪያን የመንግስት ጥንካሬ ወይም ግትርነት የሚያስታውስ ነው። ነገር ግን አሁናው የኢትዮጵያ ሁኔታ አንድ ተጨማሪ እጅግ አሳሳቢ ገጽታ ይዟል። እሱም የሐኪሞች እስር ነው። ይህ በበለጸጉት ሀገራት ከምናየው የሙያ ክርክርና የሥራ ማቆም አድማ ባለፈ መልኩ መሰረታዊ የሰብአዊ መብት ጥያቄን የሚያስነሳ ነው። ታዲያ
የኢትዮጵያ ሕክምና ማህበር ሐኪሞች የሚያነሷቸው ጥያቄዎች ተገቢ መሆናቸውን አምኖ ለውይይትና ለመፍትሄ ዝግጁ መሆኑን እየገለጸ ባለበት ሁኔታ ምላሹ እስር መሆኑ ችግሩን የበለጠ ያጠብቀዋል። ማህበሩ እንዳሳሰበው ይህ ሁኔታ ወደ ተባባሰ ደረጃ ከመድረሱ በፊት የጤና ሚኒስቴርና የሚመለከታቸው አካላት ከባለሙያዎች ጋር አፋጣኝ የሆነ ሀገራዊ ውይይት እንዲያካሄዱና ችግሮቹ በውይይት እንዲፈቱ ማድረግ ብቸኛው መንገድ እንደሆነ በመግለጽ ላይ ይገኛል። ታዲያ የነጩ ጋውን ለባሾቹ ጩኸት በየትኛውም የዓለም ክፍል ቢሰማ መሰረታዊ መልእክቱ አንድና አንድ መሆኑ ግልጽ ነው። የሙያ ክብር ይጠበቅ፣ የሥራ ዋስትና ይኑር፣ ለምናገለግለው ህዝብ የተሻለ አገልግሎት እንድንሰጥ ሁኔታዎች ይመቻቹ የሚል ነው። በብሪቲሽም ሆነ በደቡብ ኮሪያ ትግሉ በዋነኝነት በሙያ ማዕቀፍና በህግ አግባብ ለመካሄድ ሲሞክር ይስተዋላል። በኢትዮጵያ ግን የሐኪሞች ለእስር መዳረግ ይህንን መሰረታዊ የሙያና የመብት ጥያቄ ወደ ሌላ አደገኛ ምዕራፍ እንደሚያሸጋግረው ግልጽ እየሆነ የመጣ ጉዳይ ነው። ታዲያ የመጨረሻው ጥያቄ የሚሆነው ለመንግስትም ለህዝብም ነው። የነጩን ጋውን ክብርና የለባሾቹን መብት ሳናስከብር እንዴት ጤናማ ማህበረሰብ መገንባት እንችላለን? መፍትሄው በጠረጴዛ ዙሪያ በሚደረግ ቅን ውይይትና በመከባበር ላይ የተመሰረተ መግባባት ላይ ሲደረስ ብቻ የሚገኝ ነው።